ደቂቃ ወይም የተወሰነ ነገር ለመጨመር የተሰባሰብንበት ዋናው ዓላማ ያው መግለጫ የተሰጠ ቢሆንም ፎርማሊም በተለያዩ አካባቢዎች የተለያዩ አደረጃጀቶች የደስታ መግለጫ ይላካል ተልኳልም። መመስገንና መወደስ ያለባቸው አመራር አካላትና አሸማጋዮች ቢሆኑም ከነሱ በስተጀርባ ያሉት በተለይ ደግሞ በከፍተኛ ዲሲፕሊን ለመሪዎቻቸው በመታዘዝ የሚሰጧቸውን ግዳጅ በብቃትና በጀግነት እየተወጡ በጎንዮሽ ደግሞ አንድነቱ እንዲመሰረትም ተጽዕኖ ያደርጉ የነበሩ አጠቃላይ የፋኖ አባላት የምንኮራባቸው እና ለዚህ እንድንበቃ ላደረጉት አስተዋጽኦ ከፍተኛ ምስጋና እንደሚገባ እንዲሁም እነሱን ሸሽጎ ደብቆ አብልቶ አጠጥቶ ለዚህ ያበቃቸው አቀፋቸው ህብረተሰብም ከፍተኛ ምስጋና ይገባል ለማለት ነው። አመሰግናለሁ። ጌትነት በጣም አመሰግናለሁ። ገዱ ምንም የምጨምረው ነገር የለም ብለዋል። ከዚህ ቀጥታ ወደ ጥያቄና መልሱ ነው የምንሄደው። ጥያቄ ያላችሁ ጋዜጠኞች፣ የሚዲያ ባለሙያዎች ጥያቄዎቻችሁን ማንሳት ትችላላችሁ። የተወሰኑ ጥያቄዎች አሉኝ። ከአማራ ብሮድካስቲንግ ሴንተር ኤቢሲ ቴሌቪዥን የተገኘሁት ጥሪ ስላደረጋችሁልን ከልብ ነው የማመሰግነው። የአማራ ዓለም አቀፍ ትብብር አመራሮች፣ በመጀመሪያ ደረጃ እንዲህ አይነት አሰራር እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ይፋ ተደርጓል። ይህንን ተከትሎ እኛም በሚዲያ በርካቶች በተለይ በአማራ ማህበራት የአማራን ንቅናቄ እንመራለን የሚሉ በውጭ ሀገር መሰረታቸውን ያደረጉ በርካታ ተቋማት መግለጫቸውን እንዲያወጡ በተለያየ መንገድ ይህንንም ተቋም ኢንዶርስ እንዲያደርጉ ጠይቀናል። እውነት ለመናገር ትርጉሙ ቀላል አይደለም የሚል እምነት ስላለን ነው ይህንን ስንጠይቅ የነበረው። እኔ ሁልጊዜም የአማራ ድርጅቶች በጣም ፕሮአክቲቭ ሆነው እንደዚህ አይነት አመራር እንዲሰጡ በየዘርፉ በተለያዩ ጉዳዮች ላይ አማራን በተመለከተ ባሉ ጉዳዮች ላይ የነቃ ተሳትፎ እንዲያደርጉ ነው ማህበራቶቹም ድርጅቶቹም የምንጠብቀውና መግለጫ ከመላክ ባለፈ እንደዚህ አይነት ፕሬስ ብሪፊንግ ደግሞ አዘጋጅታችሁ በተመሰረተው ድርጅት ዙሪያ እናንተን ምልከታና በአጠቃላይ በቀጣይም ለምትሰሯቸው ስራዎች ከድርጅቱ ማመሰራረትና ሂደት ጋር ተያይዞ ከአማራውም ህዝብ ምን ይጠበቃል የሚለውን ነገር ለሚዲያዎች ተገኝታችሁ መግለጫዎቻችሁን ለማብራራት ፈቅዳችሁ እንዲህ አይነት ፕሮግራም አዘጋጅታችሁ እኛን ስላጋበዛችሁ በጣም በጣም ነው ማመሰግነው። እንዳልኩትም ደግሞ ማደንቀው የአማራ ተቋማት እንደዚህ ነው መስራት አለባቸው ብዬ ማምነው ማለት ነው። ስራቸውን እና አሰራራቸውን አዘምነው በጣም በፍጥነት ከዚህ ሰፊ ትግል ጋር አብሮ መራመድ እንዳለባቸው ነው መገነዘበው እና የመጀመሪያው ፕሬስ ብሪፊንግ ላይ ነው የተገኘሁት። ይህንን ድርጅት እና የድርጅት አመሰራረት ተከትሎ በርካታ ድርጅቶች በወረቀት መግለጫ ልከዋል። ግን እንደዚህ አይነት ደግሞ በሚዲያዎች ረገድ ለሚነሱ ጥያቄዎች ማብራሪያዎችን ለመስጠት የተዘጋጀ የመጀመሪያው ፕሮግራም ስለሆነ የአማራ ዓለም አቀፍ ትብብርን በደንብ ማድነቅ እፈልጋለሁ። ሌሎችም ድርጅቶች ተመሳሳይ አቋም እንዲወስዱ በአማራ ጉዳዮች ላይ ሁሌም ፈጣን የሆነ በተለይ ሚዲያውን ኢንጌጅ ያደረገ ስራ እንዲሰራ በዚህ አጋጣሚ ጠይቃለሁ። የአማራ ዓለም አቀፍ ትብብርን እንግዲህ ይህንን መድረክ ካዘጋጀ ማነሳቸው የተወሰኑ ጥያቄዎች አሉ። አንደኛው ድርጅታችሁ መግለጫ አውጥቷል። የአንድነት ምስረታውን ተከትሎ የእንኳን ደስ ያላችሁ መልእክት እና በቀጣይም በድርጅቱ በሚሰጠው አመራር መሰረት እንደዚሁ ለሚሰጣለበት ኃላፊነት ማንኛውንም ግዴታና ኃላፊነት ለመወጣት ዝግጁ መሆኑን ገልጾ ማብራሪያ ሰጥቷል። ባለፈው መግለጫ ልኮልናል። እሱን ተመልክቻለሁ። እንደው በዝርዝር እንድታስረዱን የምፈልገው ነገር አንደኛው ይሄ ድርጅት መመስረት የዚህ አማራ ፋኖ ብሔራዊ ንቅናቄ መመስረት ለአማራው ያለው አንድምታ ምንድነው? ምንድነው ያለው ፋይዳ? ምን ማለት እንችላለን ከዚህ አንፃር የሚለውን ነገር እንደው ሰፋ አድርጋችሁ ሀሳብ ብትሰጡበት ነው። አማራው እንዴት ሊገነዘበው ይገባል? የአማራው ህዝብ እንዴት ይየው?
ለእናንተስ ምን ትርጉም ሰጣችሁ የሚለው ነው። አይነው በመግለጫው ላይ ተካቷል፣ ግን እንደው ሰፋ ያለ ማብራሪያ ቢሰጥበት ብዬ ነው። ሌላው ፖለቲካዊ ፋይዳው፣ ወታደራዊ ፋይዳው፣ ዲፕሎማሲያዊ ፋይዳው እነዚህን ዘርዘር አድርጋችሁ ብታስረዱን በጣም ጥሩ ነው የሚሆነው። ድርጅቱ ከተመሰረተ በኋላ በቀጥታ በተለይ ደግሞ የብልጽግና ኃይል በጣም በጣም አፍራሽ የሆኑ ትርክቶችን ሲያራምድ፣ ፕሮፓጋንዳዎችን ሲነዛ እንመለከታለን በየዕለቱ። ሚዲያ ግን ድርጅቱ ከተመሰረተ በኋላ በጣም በንቃት ተሳትፎ እያደረገ በጣም በርካታ ስትራቴጂክ የሆኑ ቁልፍ ውሳኔዎችን አሳልፈዋል ድርጅቱና ከዚህ አንጻር የብልጽግና ፕሮፓጋንዳ በተለይ የሚያተኩሩባቸውን ዘርፎች ነቅሶ አውጥቶ ከመታገል አንጻር ለምሳሌ ከሚነሱ ነገሮች እጃቸውን የሰጡ ኃይሎች በተደጋጋሚ የሚያነሷቸው ትግሉ ተጠልፏል፣ ትግሉ አማራን እና የአማራን አይመስልም የሚሉ በርካታ አሉባልታዎች ሲነሱ ሰማለው እና በዛ ላይ እናንተ ድርጅት ያለው አቋም ምንድን ነው? በዚህ ረገድ እንደዚህ አይነት አሉታዊ የሆኑ ትርክቶችን ለመታገል ምን አይነት ሚና ከእናንተ ከድርጅቶች ወይንም ከሌላውም የአማራ ተቋማት ምን ይጠበቃል የሚለው ነገር ላይ የተጨማሪ ማብራሪያ በተሰጡበት የሚል ነው። ሌላው በተለይ በውጭ ሀገር የሚገኘው የአማራ ተወላጅ በዲያስፖራ ያሉ ማህበራት በጣም በርካታ ድርጅቶች እና አደረጃጀቶች ናቸው ያሉት። የእናንተም ድርጅት እንደዚሁ አንዱ ነው። በእነዚህ ድርጅቶች መካከል ብዙ ጊዜ አንዳቸውን ከመደጋገፍ ሚና ባሻገር እርስ በርስም እንደዚሁ የመቃረን ሚናዎች አሏቸው። እርስ በርስ ኮምፒት ሲያደርጉ እናያለን። በተደጋጋሚ አፍራሽ ሚና የሚጫወቱ ተቋማት እንዳሉ በውጭ ሀገር እንመለከታለን። አሁን ላይ ግን ድርጅታዊ አንድነቱ በዚህ ረገድ ያለውን ችግር እንዴት ይቀርፈዋል ብላችሁ ታስባላችሁ? በቀጣይስ በዲያስፖራ ያሉ ማህበራትና ተቋማት ምን አይነት ስራዎችን ቢሰሩ፣ ምን አይነት ርብርብ ቢያደርጉ በዲያስፖራ ያለውን አደረጃጀት ወጥነት ባለው መንገድ በተለይ ከድርጅቱ እና ከድርጅቱ መመስረት ጋር ተያይዞ የሚመጡ የሀሳብና የተግባር አንድነቶች አሉ። በዚህ ረገድ በዲያስፖራው ላይ ሊያመጣ የሚችለው ተጽዕኖ ምንድን ነው? እናንተስ በምን መንገድ የራሳችሁን ገንቢ ሚና ትጫወታላችሁ የሚለው ላይ ሀሳብ ብታክሉበት እና ለአድማጭ ተመልካቾቻችንም ሰፋ ያለ ግንዛቤ ብታስጨብጡ ብዬ ነው። በጣም አመሰግናለሁ። አደረጃጀቶች ወደ አንድ ወጥ ድርጅትነት ማደጋቸው ወይም ደግሞ አዲስ የሆነ ትግሉን በአንድ ወጥ መልክ የሚያስተባበር ድርጅት መመስረታቸው ከሁሉ በላይ ለራሳቸው ለስኬት የሚያበቃቸው ነው። ለቆሙለት ዓላማ ድል እንዲቀናጁ የሚያደርጋቸው ነው። ሁለተኛ እንደገና ደግሞ የአማራ ሕዝብ ይህ አንድነት እንዲመጣ ከፍተኛ ግፊት ሲያደርግ ነበር። የአማራ ፋኖ ታጋዮች ግፊት ሲያደርጉ ነበር። በውጭ ሀገርም በውስጥም በሀገር ውስጥም ያለው አማራ እንደዚሁ ግፊት ሲያደርግ የነበረበት ሁኔታ አለ እና ይህ ድርጅት ወደ አንድ መምጣቱ የአማራን ትግል ወደ ከፍታ ያሸጋግረዋል የሚል እምነት ነው ያለኝ። በዚህ አጋጣሚ ለፋኖ አመራሮች፣ አባላት፣ ደጋፊዎች እና ከዚህ ከአማራ ትግል ተስፋ የሚጠብቁ ውጤት የሚጠብቁ ወገኖቻችንም በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ እና ፋይዳው ትልቅ ነው። በፋይዳው ላይ ሌሎች ጓደኞች ዝርዝር ያለ ነገር ሊናገሩ ይችላሉ። በሌላ መልኩ ማንሳት የምፈልገው አቶ ትንግርቱ ካነሳው አኳያ የአማራ ፋኖን በተለያየ መንገድ የሚከሱ በተለይ ብልጽግና እንደሚከሰው በተመሳሳይ የብልጽግናን ክስ ሰሞኑን ወደ ብልጽግና የሄዱ ታጋዮች የነበሩም እንደሚያነሱ እኔም እሰማለሁ። በመጀመሪያ ደረጃ የብልጽግና የአማራ ፋኖን ትግል ወይም ደግሞ የአማራ ሕዝብን ትግል ለማዳከም ራሱ በሰራቸው የሚያኮሩ ስራዎች ላይ ተመስርቶ ቅቡልነቱን ማሳደግ አይችልም። ከሞላ ጎደል ብልጽግና አገዛዙ በጠቅላላ ያለው ተቀባይነት ተሟጦ ያለቀ ነው። በተግባር የኢትዮጵያ ሕዝብ አይቶታል፣ የአማራ ሕዝብ አይቶታል። ከዚያ አኳያ እኔ የተሻልኩ ነኝ ከፋኖ የተሻልኩ ነኝ ብሎ ለመናገር ወይም ደግሞ ቅስቀሳ አድርጎ
ህዝቡን ከጎኑ ለማሰለፍ አይችልም። እየመረጠ ያለው መንገድ ምንድን ነው? አንደኛ ትግሉ የአማራ እውነተኛ ጥያቄ አይደለም። የአማራ ህዝብ ጥያቄ ተመልሰዋል። የውጭ ተላላኪዎች ፋኖ የውጭ ተላላኪ ነው፣ ወይም በሌላ አገላለጽ የኢትዮጵያ ታሪካዊ ጠላቶች ተልዕኮ አስፈጻሚ ሆኖ ነው ፋኖ የተሰለፈው የሚል ክስም ሲቀርብ እሰማለሁ። በመጀመሪያ ደረጃ የፋኖ እንቅስቃሴ የተፈጠረው በብልጽግና የግፍ አገዛዝ በአማራ ህዝብ ላይ ለከት የለሽ በደል በመፈጸሙ ምክንያት ህዝብ በቁጣ ባደረገው እንቅስቃሴ የተፈጠረ የትግል እንቅስቃሴ ነው። ከዚያ አኳያ ህዝብ የወለደው ነው ማለት ነው። የህዝብ እንቅስቃሴ የወለደው ነው። በውጭ ተላላኪነት ሊከሰስ የሚችልበት ምንም አይነት ምክንያት የለም። በሁለተኛ ደረጃ እንደገና ደግሞ ብልጽግና እነዚህ የውጭ ታሪካዊ ጠላቶች የሚላቸው የሚያነሳቸው ሀገሮች አሉ፣ ድርጅቶች አሉ። በምን የሞራል ስታንዳርድ ነው ብልጽግና የአማራ ፋኖን ተላላኪ ብሎ ሊፈርጀው የታሪካዊ ጠላቶች ተላላኪ ብሎ ሊፈርጀው የሚችልበት የሞራል ብቃት የሞራል ሁኔታ ሊኖር አይችልም። ምክንያቱም በመጀመሪያ ደረጃ እነዚህ የኢትዮጵያ ታሪካዊ ጠላቶች የሚላቸውን ወዳጅ ለማድረግ እንደ ብልጽግና የተጎናበሰ ኃይል የለም። ብልጽግና እነዚህ ሀገሮች የኢትዮጵያ ታሪካዊ ጠላቶች ናቸው እያለ አሁን ከሚገልጻቸው ኃይሎች ጋር ለመወዳጀት ሌት ተቀን ሰርተዋል። ወዳጅነቱ ያው ወዳጅ አይበረክትለትም፣ ወዳጅ መሆን አልቻለም። አሁናዊ ሌላ ስም ይሰጠው፣ በተለይ በትግራይና በአማራ መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል። ይሄ ዘላለማዊ ጠላትነት ፍላጎቱ እንዲሁ ዝም ብሎ የመነጨ አይደለም። በስልጣን ለመቀጠል አስተማማኝ መንገድ ይከፍትልኛል ብሎ የሚያምነው የህዝቦች አለመተባበርን ስለሆነ በህዝቦች መካከል ትብብር እንዳይኖር፣ መቀራረብ እንዳይኖር፣ በጋራ ጉዳዮች ላይ በጋራ እንዳይነሱ የማድረግ ሁኔታ ስለሆነ እዚህ ላይ የአማራ ታጋዮች በጥንቃቄ መመልከት አለባቸው ይመስለኛል። ፋኖ በተላላኪነት ሊጠየቅ የሚችልበት ሁኔታ በተለይም ደግሞ በብልጽግና አገዛዝ ሊከሰስ የሚችልበት የሞራል የተጨባጭ ሁኔታ ሚዛን ከወሰድነው ትክክል ይሆናል ብዬ አልገምትም። ምክንያቱም በብልጽግና ግፍ ትጥቅህን ብቻ ሳይሆን ቀበቶህን አስፈታሃለሁ ብሎ ጦርነት ከፍቶ የተደራጀ ኃይል ሳይሆን በተበተነ መንገድ ወደ የመጣበትን አደጋ ለመቀልበስ ትጥቁንም ስንቁንም መጠለያውንም የአማራን ህዝብ አድርጎ የተጀመረ እንቅስቃሴ ስለሆነ ይህንን እንቅስቃሴ በሌላ መንገድ የሌላ አካል ተልዕኮ ይዞ ነው ብሎ ለመወንጀል መሞከር የሚያዋጣ አይመስለኝም። የኢትዮጵያ ህዝብ ጥንቅቅ አድርጎ የሚያውቀው ይመስለኛል። በዚህ ጥያቄ ላይ ማለት የምፈልገው ይሄንን ነው። አመሰግናለሁ። አመሰግናለሁ ዶክተር ገዱ አመሰግናለሁ። ጌትነት፣ ፋይዳን በተመለከተ የተነሳ ጥያቄ አለ። ምናልባት እሱ ላይ ብታብራራው። አሁን የተፈጠረው የአማራ ፋኖ ብሔራዊ ንቅናቄ በአጠቃላይ ለአማራ ትግል ላለው ሁኔታ ፋይዳው ምንድነው ያለው ፋይዳ? እሺ፣ አመሰግናለሁ። ያው የፋኖች ወደ አንድነት መምጣት እጅግ በርካታ ፋይዳዎች አሉት። አንድምታውን ብዙ ነው። ሁሉን ዘርዝሮ ለመጨረስ በዚህ መድረክ አዳጋች ነው የሚሆነው። ግን ዋና ዋና የሚባሉትን ነገሮች ለመጥቀስ እሞክራለሁ።
በእኔ እይታ በተለይ የተለየ ግምት የምሰጠው በአማራ ደረጃ ብቻ ሳይሆን በኢትዮጵያ ደረጃ የተለየ የፖለቲካ ባህል እንዲፈጠር አስችሏል። ጠንካራ በሆነ ጎኑ ማለት ነው። በኢትዮጵያ የፖለቲካ ባህል አደረጃጀት በሌሎችም ሀገሮች ቢሆን ብዙ አደረጃጀቶች ቢኖሩም ሁለት የታወቁ አይነት አደረጃጀቶች አሉ። ከላይ ወደ ታች እና ከታች ወደ ላይ ቶፕ ቱ ቦተም፣ ቦተም ቱ ቶፕ የሚሉት አይነት ነገር ነው እና እኛ ሀገር ውስጥ የነበረው የፖለቲካ ባህል በአብዛኛው ታዋቂ የሚባሉ ሰዎች ይሰባሰባሉ። እውቀቱ ወይም ችሎታ አላቸው የሚባሉ ጥቂት ሰዎች ይሰባሰባሉ። ከላይ ይመሰረታሉ፣ ይመራረጣሉ። ከዛ በኋላ የተወሰነ ትንሽ ለመውረድ ይሞከራል፣ ግን ስራ አይኖረውም፣ መሰረት አይኖረውም። ብዙ ብዙ መስዋዕትነት የተከፈልባቸው ትግሎች እየተጨናገፉ እንደውም ተስፋ አስቆራጭ በሆነ መልኩ ያው የኢትዮጵያ ሕዝብ ጠንካራ ስለሆነ ነው እንጂ እንደገና ለመነሳት እስከሚያዳግድ ድረስ ከላይ እየተቆረጡ ይቀራሉ። ይሄኛው ግን አንደኛ አማራዊ ባህሉን ተጠቅሞ በዘመናዊ አደረጃጀትም ቢሆን የሚደገፍ ነው። ከታች ወደ ላይ እያንዳንዱ ከላይ ወደ ታች አደረጃጀት ወይም ከታች ወደ ላይ ያለ አደረጃጀት የየራሱ ጠቃሚና ጎጂ ጎን ቢኖረውም የአማራን ባህል መሰረት አድርጎ ከላይ ወደ ታች ከጎበዝ አለቃ ጀምሮ በደረጃ እያደገ በሰው ኃይል ብዛት በመሳሪያ ከወንድሞቻችን እንደገለጹት ከጥቂት መሳሪያ ዛሬ የደረሰበትን ደረጃ እናያለን። ከቀበሌ፣ ከወረዳ፣ ከአውራጃ አልፎ በክፍለ ሀገር ደረጃ ክፍለ ጦሮችና እዞችን መስርቶ በስፋት ሲንቀሳቀስ ቆይቷል እና አንዱ ትልቁ ነገር በደረጃ የመውጣቱ ነው። ከትንሽ ከፍ እያለ በደረጃ የወጣ ነገር ሲወርድም ቢወርድ እንኳ በደረጃ ነው የሚወርደው። እንዲህ ድንገት ተስፈንጥሮ የወጣ ነገር ሁሉ ሲወድቅም መፈጥፈጥ ነው እና በዚህ ደረጃ ያሉባቸውን ችግሮች በሙሉ ያለፉባቸውን እሳቶች በሙሉ እናውቃለን። ከውስጥም ከውጭም ከጠላትም ኢቭን ከወገንም ተስፋ አስቆራጭ የሆኑ ብዙ ጉዳዮችን አልፈው በእንደዚህ አይነት አደረጃጀት መምጣታቸው አንድ የፖለቲካ ባህል ሆኖ ከሁሉ በጣም የሚያስገርመው በእኛ ሀገርም ይሁን በብዙ ሀገሮች ውስጥ በእንደዚህ አይነት አደረጃጀቶች ውስጥ በጣም ከፍተኛ የሆነ መበላላት አለ፣ መገዳደል አለ። የምናውቀው ነው። በሀገራችን ያለው ወንድ ወንድሙን በተኛበት ጨፍጭፎ በቡድን ተቧድኖ ብዙ ዘግናኝ የሆኑ ነገሮች ሲደረጉ አይተናል። በዛ መልክ አይደለም አሁን የወጡት ቻሌንጆች ነበሩ። እነዛን ቻሌንጆች በፖለቲካ የዋህነት ዝም ብለውም ሳይሰጡ የነበረባቸውን ስህተቶችም ደግሞ ካለባቸው ግፊትም አንጻር ተቀብለው ይህንን አቻችለው አንተ ትብስ አንቺ ትብስ ተባብሎ አንተ ቅደም እኔ ልቀር አይነት አካሄድ ሆኖ አንድ ወጥ ድርጅት ወይም አንድ ወጥ ፓርቲ ውስጥ ወይም አንድ አካባቢ የሆነ ነገርን እንኳ ማስተካከል በሚከብድበት ሁኔታ እነሱ ከተለያየ አካባቢ በአማራዊ ስነ ልቦና በመቻቻል ያን ምንም ደም መፋሰስ እዚህ ደረጃ መድረሳቸው እና አንድ ትልቅ ድርጅት ማዋለዳቸው ለእኛ ብቻ ሳይሆን በኢትዮጵያ አጠቃላይ አዲስ ባህል ነው ብዬ ነው የምገምተው። ይሄ አይነት ባህል ነው መጎልበት ያለበት። በፖለቲካዊ ዋህነት ሳይበሉ ዝም ብሎ አሳልፎ ሳይሰጡም በጥንካሬም ከልክ ያለፈ እኔ ብቻ ነኝ የሚል ነገርም ሳይኖር ይህንን አቻችለው እንዲህ አይነት ደረጃ መድረሳቸው ተስፋ እንዲጣልባቸው ሌሎችም አማራው ብቻ ሳይሆን ሌሎችም በእነሱ ላይ ተስፋ እንዲጥሉና ተነሳሽነት እንዲጨምር ያደርጋል። አንድ ትልቁ እንደምታ ይሄ ነው። የስነ ልቦና የበላይነት እንዲኖረንም ያደርጋል። አንድ ሊሆኑ አይችሉም ያልተባለ ነገር የለም።
ያልተዘራ ፕሮፓጋንዳ የለም። ያን ሁሉ በጣጥሶ ችሎ ሆኖ መገኘት በጣም ትልቅ ትርጉም አለው። ከፍተኛ የስነ ልቦና የበላይነት ነው ያገኙት። እንደምናውቀው በሌላው በጠላት በኩል ደግሞ የስነ ልቦና ስብራት ይደርሳል። ስነ ልቦና በፖለቲካም ሆነ በወታደራዊ ጉዳይ ውስጥ ያለውን ከፍተኛ ሚና ሁላችንም የምናውቀው ነው። በራስ የመተማመን ስሜት ዳብሯል። ህዝባዊ ተነሳሽነት ጨምሯል። ለጠላት ደግሞ ተስፋ መቁረጥ ሆኗል። ሌላው ትልቁ እንደምታ እንግዲህ ወደ በአንድነት በሚወጡበት ጊዜ ወይም የአማራ አደረጃጀት አንድ በሆነበት ጊዜ ለዲፕሎማሲውም አመቺ ይሆናል። በውጭ የሚገኙም ሆነ በተለያየ ሁኔታ የተደራጁ ዲፕሎማሲያዊ ስራ መስራት ሲፈልጉ ከየትኛው ናችሁ፣ የየትኛው ወገን ነው፣ የጎጃም ነው፣ የወሎ ነው፣ የምናምን የሚል ነገር አለ። ምንድነው መርሃችሁ፣ ምንድነው ሮድማፓችሁ፣ የት አለ የሚል ጥያቄ ይመጣል። እንዲህ አይነት ነገሮችን በተናጥል ማዘጋጀት አስቸጋሪ ስለነበረ አሁን ወደ አንድ ሲመጡ ዲፕሎማሲውን የበለጠ ለማሳሌ ይጠቅማል። በጣም በከፍተኛ ደረጃ ይጠቅማል።